ሰላም ጤና ይስጥልኝ ውድ የእኔና ኔዶች አምሃሪክ ቲዩብ ተከታታዮች በሙሉ እንኳን በደህና መጣችሁ። በዛሬው በመጀመሪያው የዩቲዩብ ቪዲዮአችን ሰላምታ አሰጣጥንና ራስን ማስተዋወቅን እናያለን። መልካም ቆይታ። አዲስ ሰው ስንገናኝ ሁል ጊዜ ራሳችንን ከማስተዋወቃችን በፊት ጭምር ሰላምታ ይቀድማል። ሰላም ብቻ ለማለት ሃሎ እንላለን። ሃሎ ማለት ሰላም እንደማለት ነው። ጠዋት ላይ እንደምን አደርክ እንደምን አደርሽ ወይም እንደምን አደሩ ለማለት ጉትን ሞርገን እንላለን። ጉትን ሞርገን እንደምን አደሩ የሚለውን ይስተካከላል። ከሰዓት ወይም ምሳ ሰዓት ላይ ደግሞ ሲሆን ጉትን ታግ እንላለን። ጉትን ታግ እንደምን ዋሉ የሚለውን የአማርኛ ትርጉም ይስተካከላል። ጉትን አበንድ ደግሞ ለምሽት ነው። ጉትን አበንድ እንደምን አመሹ የሚለውን የአማርኛ ትርጉም ይስተካከላል። በዛው አያይዘን ራሳችንን ስናስተዋወቅ ደግሞ ጉትን ታግ ወይም ጉትን ሞርገን ወይም ደግሞ ጉትን አበንድ ካልን በኋላ ማንነታችንን እንገልጻለን። ich heiße አና። ለምሳሌ ich heiße አና። ጉትን ሞርገን ich heiße አና። ጉትን ታግ ich heiße አና ማለት ይቻላል። እንደምን ዋሉ እንደምን አደሩ ሰላም ስሜ አና ይባላል። ich heiße ማለት ስሜ ይባላል ማለት ነው። ከዛው አያይዘን ደግሞ የሰውየውን ወይም የሴትዮዋን ስም መጠየቅ ስንፈልግ ወንዱ ማለት እንችላለን። አንተስ ማን ትባላለህ? ወይም ደግሞ wie heißt du ማለት እንችላለን። አክብሮት ለማይገባው ሰው፣ ለጓደኛ፣ ለወዳጅ እንዲሁም ደግሞ ትልቅ ሰው ከሆነ አክብሮት የሚገባው ሰው ደግሞ ከሆነ wie heißen Sie እንላለን። ሙሉ በሙሉ አረፍተ ነገሩን ስናየው ጉትን ታግ ich heiße አና wie heißen Sie? ሰላም እንደምን ዋሉ ስሜ አና ይባላል ስሞትም አልበል እንደማለት ይሆናል ማለት ነው። ቅድም እንደነገርኳችሁ ወዳጅ፣ ጓደኛ፣ የቅርብ ሰው ከሆነ መከባበር ግዴታ ስላልሆነ ich heiße አና wie heißt du እንላለን ወይም ደግሞ und du እንላለን። ich heiße አና und du ግልጽ ነው። ያም ሰው ከሰላምታ አስከትሎ ich heiße ማርቆስ ich heiße እገሌ ሊለን ይችላል ማለት ነው። በሌላ መልኩ ich bin ማለት ይቻላል። ነኝ ማለት ነው። ich bin ማለት እኔ ነኝ ማለት ነው። ich bin አና እኔ አና ነኝ ማለት ነው። ሌላኛው አማራጭ mein Name ist ስሜ አና ይባላል። mein Name ist አና። ይሄም አማራጭ አለ። ከየት ሀገር ነው የመጣኸው ለማለት woher kommst du? ለወዳጅ ለቅርብ ሰው አክብሮት የሚያስፈልገው ከሆነ ትልቅ ሰው ከሆነ የምናናገረው woher kommen Sie? Sie ስንል አክብሮት ነው። መላሹም በሌላ በኩል በሌላ አቅጣጫ መላሹም ምን ሊለን ይችላል? ich komme aus Äthiopien ሊለን ይችላል። ወይም ደግሞ ich komme aus der Türkei ich komme aus Italien ከቱርካይ ነው የመጣሁት ከኢጣሊያ ነው የመጣሁት ማለት ነው። የመኖሪያ አካባቢውን ለመጠየቅ wo wohnst du የት ነው የምትኖረው? ወይም ደግሞ አክብሮት የሚያስፈልግ ከሆነ wo wohnen Sie የት ነው የሚኖሩት? ምላሹም ich wohne in አዲስ አበባ ሊሆን ይችላል። ich wohne in Frankfurt ሊሆን ይችላል። ወይም ደግሞ አዲስ አበባ ነው የምኖረው ወይም ደግሞ ፍራንክፈርት ነው የምኖረው ማለት ይሆናል። የአንድን ሰው ስራ ለመጠየቅ was arbeitest du ምንድን ነው የምትሰራው? was ማለት ምን ማለት ነው። ስራ arbeit ነው። was arbeitest du ምንድን ነው የምትሰራው? ወይም ደግሞ was bist du von Beruf ስራ ሙያ ምንድን ነው? ወይም ደግሞ was sind Sie von Beruf አክብሮት የሚያስፈልግ ከሆነ Sie ስንል አክብሮት ነው። was sind Sie von Beruf ብለን ጠይቃለን። ምላሹም ich bin Mechaniker ሊሆን ይችላል። ሜካኒክ ነኝ። ich bin Bankkaufmann ማለት ሊሆን ይችላል። ባንክ ውስጥ ነው የምሰራው ማለት ሊሆን ይችላል። ich bin Lehrer ሊሆን ይችላል። እኔ አስተማሪ ነኝ። ich bin Lehrerin ትላለች ሴት ከሆነች እኔ ሴት አስተማሪ ነኝ እንደማለት ነው። ich bin Student ተማሪ ነኝ። ich bin Student እኔ ተማሪ ነኝ። ich arbeite in einem Büro ich arbeite in einem Büro አንድ ቢሮ ውስጥ ነው የምሰራው
የግድ የስራውን ዘርፍ መግለጽ ባያስፈልግ እንደዚህ ማለት ይቻላል ማለት ነው። ቀጣዩ እድሜ ነው የሚጠየቀው። ቪ አልት ቢስቱ እድሜህ ስንት ነው? ወጣት ጓደኛ ወዳጅ ለሆነ ሰው ቪ አልት ዚንዚ አክብሮት ለሚገባው እድሜዎት ስንት ነው ማለት ስንፈልግ ቪ አልት ዚንዚ እንላለን። ich bin 20 Jahre alt እኔ 20 ዓመቴ ነው። ich bin 15 Jahre alt እኔ 15 ዓመቴ ነው። ich bin 35 Jahre alt እኔ 35 ዓመቴ ነው። ቁጥሮችን ለማትረዱ ሰዎች ለቁጥሮች ብቻ የምሰራው ቪዲዮ ስለሚኖር እዚሁ ቻናል ላይ ስለምለቀው በቅርቡ ታገኙታላችሁ። ቋንቋ ሌላ የምትችለው አለ ወይም የሚችሉት አለ ብለን ለመጠየቅ ስንፈልግ welche Sprache sprichst du? welche Sprache sprichst du? የትኛውን ቋንቋ ነው የምታወራው? ቋንቋህ ምንድን ነው? ich spreche Deutsch እኔ ጀርመንኛ ነው የማወራው ወይም ጀርመንኛ አወራለሁ። ich spreche English እኔ እንግሊዘኛ አወራለሁ። ich spreche Französisch und Arabisch ፈረንሳይኛና አረብኛ አወራለሁ። und ማለት እና ማለት ይሆናል። ስለዚህ ፈረንሳይኛና አረብኛ አወራለሁ ማለት ይሆናል ማለት ነው። እንግሊዘኛ ታወራለህ ወይም እንግሊዘኛ ያወራሉ ብሎ መጠየቅ ሲያስፈልግ ደግሞ sprichst du English ወይም ደግሞ አክብሮት ሲሆን sprechen Sie English እንግሊዘኛ ያወራሉ ብሎ መጠየቅ ይቻላል። የጋብቻ ሁኔታን ለመጠየቅ bist du verheiratet? verheiratet ማለት ያገባ ሰው ማለት ነው። ያገባ ሰው ነህ ወይም አግብተሃል ማለት ስንፈልግ bist du verheiratet ወይም ደግሞ ትልቅ ሰው ከሆነ sind Sie verheiratet ብለን እንጠይቃለን ማለት ነው። አግብተዋል ባለትዳር ኖት ነው ማለት ነው። ያ ich bin verheiratet ካለ አንድ ሰው አዎ ባለትዳር ነኝ ማለት ይሆናል። nein ich bin ledig ሲባል nein እኔ ሲንግል ነኝ ማለት ይሆናል። ich bin geschieden ተለያይቻለሁ ተፋትቻለሁ። geschieden ማለት ሴፓሬት ማድረግ ነው። ተለያይቻለሁ ማለት ይሆናል። ልጆችስ አሉህ ስንልስ እንዴት ነው የሚሆነው? hast du Kinder ልጆች አሉህ ወጣት ጓደኛ ወዳጅ። አክብሮት ሲሆን ደግሞ haben Sie Kinder ልጆች አለዎት? ja ich habe 2 Kinder አዎ 2 ልጆች አሉኝ። nein ich habe keine Kinder no ልጆች የሉኝም። was machst du gerne ምንድነው የሚያስደስት ስታደርገው ወይም በትርፍ ጊዜ የምትሰራው ነገር እንደማለት ነው። ሆቢ መጠየቅ ይባላል። ወይም ደግሞ was sind deine Hobbys ተብሎ ይጠየቃል። ሆቢዎችህ ምንድናቸው እንደማለት ነው። ምላሹም ich lese gerne ማንበብ እወዳለሁ። ich spiele Fußball ኳስ እግር ኳስ እጫወታለሁ ማለት ነው። ich höre Musik ሙዚቃ አዳምጣለሁ። ich koche gerne ማብሰል እወዳለሁ። ኮኸን ማለት ማብሰል ነው። ich koche gerne ማብሰል እወዳለሁ። ich schwimme gerne ዋና ደስ ይለኛል። ich schwimmen ማለት ዋና ነው። ich schwimme gerne ዋና እወዳለሁ። እንግዲህ በዚህ በመጀመሪያ ቪዲዮ የሚጠቅም ነገር ያገኛችሁ ይመስለኛል። በተለይ ጀማሪ የሆናችሁ ሰዎች በቀጣይ እንድሰራላችሁ የምትፈልጓቸው አይነት ቪዲዮዎች ካሉ ኮሜንት ላይ ጻፉልኝ። በተጨማሪም ያልገባችሁም ነገር ካለ በኮሜንት ሴክሽኑ ላይ ጻፉልኝና በሚቀጥለው ቪዲዮ ላብራራላችሁ ሞክራለሁ። ለነበረን ጊዜ እጅግ በጣም አድርጌ አመሰግናለሁ። መልካም ቀን። ላይክ፣ ኮሜንት፣ ሼር እንዳይረሳ።